بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله الصادق الأمين وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته ودهت وجهنا وندموج كون بفي جمرانو ينبرنو سلا قرآن تلقنات قرآن لنيا الله لكبر يوردو ندن مرابات الله قال ندن تاوقبات يا الله ودتها مقلجا يهونا يا الله قالنا كلام مهونون كون بفيت እያየን ነበር አሁንም ኢንሻአላህ ከዛው በመነሳት ይሄ ቁርአን በጣም ትልቅ ሀብት ሰዎች ሊቀኑበት የሚገባ ሊሽቀዳደሙበት የሚገባ ሊያውቁት የሚገባ ትልቅ ሀብት ነው የአኺራ ሀብት ነው የጀነት ሀብት ነው ጀነት የምናገኝበት የአላህን ውዴታ የምናገኝበት ትልቅ ወደ አላህ የምንቀርብበት ዒባዳ ነው ما تتقرب بشيء أحب إليه بشيء أفضل من القرآن أو كما قال بعض السلف ودا الله لما قرب كالله كراسو كوطو يبلته ليقرب بهم يچل ነገር የለም አሉ ከቁርአን ይበለጠ ስለዚህ ይሄ ቁርአን ሁሉም ሰው ተናፉስ ሊያደርግበት ሁሉም ሰው ሊቀራው ሊያውቀው የሚገባ ነው ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ لا حسد إلا في اثنتين رجل آتاه الله ما القرآن فهو يتلوه آناء الليل وآناء النهار ورجل آتاه الله مالا فهو ينفقه آناء الليل وآناء النهار لا حسد إلا في اثنتين በዱንያ ላይ የሚያስቀኑ ነገሮች ሁለት ነገሮች ብቻ ናቸው لا حسد ማለት እዚህ ላይ الغبطة ነው الغبطة ማለት መመኘት መቅናት ቅናት የሚያስቀና ነገር በዱንያ ላይ ሁለት ነገሮች ብቻ ናቸው ذا حسد مقنينت ማለት አይደለም مقنينت ማለት الحسد هو تمني زوال نعمه الغير ነው مقنينت ማለት የሌላ ሰው ጸጋ እንዲወገድበት መመኘት ይሄ ተከለከለ ነው حرام ነው حسد የተከለከለ ነው ግን እዚህ ላይ لا حسد ማለት እዚህ ሐዲስ ላይ لا غبطة አንተ የምትመኘው የምትቀናበት ነገር ቢኖር በዱንያ ላይ ሁለት ነገሮች ብቻ ናቸው በቃ አንዱ ከሁለቱ የመጀመሪያው ረጁሊን አታሁ الله القرآن አላህ ቁርአን የሰጠው ሰው ነው የሚያስቀናው እና ቁርአን መስጠቱ ብቻ ሳይሆን فهو يتلوه آناء الليل وآناء النهار ይሄ ሰው አላህ ቁርአን ሰጥቶታል ሌት ቀን ይሄን ቁርአን ይቀራዋል ይመራበታል ይሄ ያስቀናል ቁርአን ያልቀራ ሰው በዚህ ሰው ሊቀና ይገባል እኔም አላህ እንደሱ ቁርአን ቢሰጠኝና ሌት ቀን ቁርአን በቀራሁ ብሎ ሊቀና የሚገባው በዚህ ነው ይሄ ነው የሚያስቀናው አሉ وفي ذلك فليتنافس المتنافسون ይሄ ነው ሰዎች ሊወዳደሩበት ሊቀኑበት የሚገባው ማለት ነው እና لا حسد إلا في اثنتين رجل آتاه الله القرآن الله قرآن سطوت فهو يتلوه آناء الليل وآناء النهار በሌሊትም በቀንም ሰዓት የሚቀራው ከሆነ ይሄ ሰው ያስቀናል ورجل آتاه الله مالا ሌላው ሁለተኛው አሉ የሚያስቀና ምንድነው አሉ የሆነ ሰው ገንዘብ ሰጥቶት فهو ينفقه ይሄን ገንዘብ ወጪ ያደርጋል አሉ في سبيل الله ومرضات الله الله በሚወደው الله በሚፈልገው መንገድ ላይ ወጪ ያደርጋል አሉ آناء النهار وآناء الليل آناء النهار በሌሊትም በቀንም የተለያየ ወቅት في سبيل الله الله በሚወደው መንገድ ወጪ የሚያደርግ ለምስኪኖች የሚሰጥ ለተራበ ለተቸገረ የሚሰጥ የሚያበላ ከሆነ ይሄ ሰው ያስቀናል አሉ እኔም እንደሱ ገንዘብ ሰጥቶኝ ቢሆን እንደዚህ ያደርግ ነበር ወይም በሰጠኝና ይሄን መልካም ስራ እንደሱ በሰራው መስጂድ በሰራው የቁርአን ቤቶችን በሰራው ብሎ ሊመኘውና ሊቀናበት የሚገባው ይሄ ነው እንደውም ረሱላህ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ይሄን በትክክል ይሄ የተመኘ ሰው ምነው አላህ እኔም እንደገሌ ገንዘብ ይሰጠኝና እንደሱ መልካም በሰራሁበት ብሎ የሚመኝ ሰው ከልቡ ከሆነ አላህ ምንዳ ይከፍለዋል ብለዋል ልክ እንደዛ እንደሚሰራው ሰው ይከፍለዋል እና የሚያስቀኑ ነገሮች በዱንያ ላይ እነዚህ ሁለት ነገሮች ናቸው ብለዋል በቃ አላህ ቁርአን ሰጥቶት ሁሉ ጊዜ የሚቀራ ስለዚህ ይሄ ቁርአን ሱብሃንአላህ የሚያስቀና ነው ቁርአን ያልቀራን ሰዎች ልንቀራው ይገባል ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም
خيركم من تعلم القرآن وعلمه ከናንተ ትልቅ ሰው ማለት ቁርአንን የተማረ ነው አሉ ትልቅ ሰው على الاطلاق بشهادة رسول الله صلى الله عليه وسلم رسول الله صلى الله عليه وسلم በሳቸው አንደበት የተነገረው خيركم ከናንተ ከሁላችሁም ትልቅ ሰው የሚባለው من تعلم القرآن وعلمه ቁርአንን ተምሮ ያስተማረ ነው አሉ ሱብሃንአላህ ይሄ ቁርአን መማር ራሱ ትልቅነት ነው አላህ ለጀነት ያጨህ ለሱን ካል እንድትቀራ የፈቀደልህ መሆኑ ራሱ ትልቅ ኒዕማ ነው ثم أورثنا الكتاب الذين اصطفينا من عبادنا الله እኮ ይሄን ቁርአን እስጢፋ የተደረጉ ሰዎች ናቸው አላህ የሚሰጣቸው አላህ የመረጣቸው ለመረጥናቸው ባሮቻችን ይሄን ቁርአን አወረስናል ቁርአን አላህ መርጦ ከሆነ አላህ ቁርአን ሰጥቷል ማለት ነው በቁርአን ትመራለህ ቁርአንን ትቀራለህ ያኔ አንተ የአላህ ምርጥ ነህ አላህ መርጦሃል እና خيركم من تعلم القرآن وعلمه ከናንተ ትልቅ ሰው ማለት ቁርአን ተምሮ ያስተማረ መማር ራሱ ትልቅነት ነው ማስተማር ደግሞ ሌላው ትልቅነት ነው ማለት መሰረት እኮ የዲን መሰረት ነው እኮ ቁርአን የዲን ምንጭ ነው እኮ ይህን ሰዎች እንዲያውቁት ማድረግ ማስተማር ትልቅ ነገር ነው ሁላችንም ምንችለው ማስተማር ይገባናል ማለት ነው ልጆቻችንን ባለቤቶቻችንን ቁርአን እንዲቀሩ ማድረግ እኛም ማቅራት حتى እንደው አንድ ሰው እንኳን ፋቲሃ ብታቀራው ምን ያህል ትልቅ አጅር አለ አንተ ፋቲሃን ያቀራው ከሆነ እኮ ያ ፋቲሃን በቀራው ቁጥር በሰገደ ቁጥር ላንተም አብሮ ምንድነው ይታሰብልህ ስለዚህ ቁርአን ማቅራት በጣም ትልቅ ነገር ነው በሰዎች እይታ ትንሽ ቢሆንም በአላህ ዘንድ ትልቁ ይሄ ነው ትልቅ ሰው ይሄ ነው ተብሏል በሰዎች ሚዕያሩ እንቀለበት الموازين በአሁኑ ሰዓት ሚዛኑ ተገልብጧል ትልቅ የሚባለው ይሄ አስኮላ የሚያስተምረው ነው መምህር የዩኒቨርሲቲ አስተማሪ መምህር ምናምን እንደዚህ የተማረ ሲባል ይሄ በጣም ትልቅ ሰው በሰዎች ዘንድ በጣም ክብር ያለው እሱ ሆኗል ቁርአን የሚያቀራ ሰው ግን ምንም ክብር የለውም በሰዎች ዘንድ ግን በአላህ ዘንድ ትልቅ ውስ ነው እንደውም የሚባለው እኮ ትንሽ ቁርአን ያቀራራል ምን ስራ አለው ሲባል ስራ የለውም ስራ ይባልም አግሬውም እንደ ስራ ይቆጥረውም ሰዎችም እንደ ስራ ይቆጥሩትም አግሬውም በጣም የሚገርመው ስራ ማፈላለያ የተሻለ ነገር እስከሚያገኝ እንጂ ከዛ በኋላ ትቶት ይሄዳል ሰዎችም ቁርአን ሲያቀራዩትን ሰው ምንም ቦታ አይሰጡትም በቃ ያው እነሱም ነገ በኋላ ጥሎት ስለሚሄድ ይሄን ስለሚያውቁም ይሆን ይችላል ምንም በሰዎች ዘንድ ክብር የለውም ግን ይሄ መሆን የለበትም አላህ ያከበረው ማክበር አለብን ምንም ያህል ደካማም ቢሆን ቁርአን የሚያቀራ ሰው በጣም በአላህ ዘንድ ትልቅ ነው ትልቅነት በዱንያ አይደለም የሚለካው እና አክረመኩም عندالله ያትቃኩም ነው በአላህ ዘንድ ትልቅ ማለት አላህን የሚፈራ ነው ብለዋል አላህን ለመፍራት ቁርአን መቅራት ነው ቁርአን ማወቅ ቁርአን ትርጉም ማወቅ ያስፈልጋል انما يخشى الله من عباده العلماء አላህን በተገቢው የሚፈሩት ዑለሞች ናቸው ብሏል አላህ ዒልም ከቁርአን ነው የሚገኘው የዒልም ምንጭ ቁርአን ነው علم الاولين والاخرين የመጀመሪያዎችም የመጨረሻዎችም علم الدنيا والاخره የዱንያም የአኺራ ዕውቀት የሚገኘው በቁርአን ነው ይሄ በተቀላላ ፈላስፋዎች ሁሉ ይሄን ሁሉ ከየት አመጡት ምንጩ ቁርአን ነው ተተርጉሞ ነው ከቁርአን ከኪታብ ተተርጉሞላቸው ነው ይሄ ሁሉ በተቀላላ ሳይንቲስቱም ሁሉም እየተመራመረ ይሄን ሁሉ ነገር የተፈጠረው መነሻው ምንጩ ቁርአን ነው የዕውቀት ምንጭ በተቀላላ ዱንያ ላይ እና خيركم من تعلم القرآن وعلمه ከናንተ ትልቅ ሰው ማለት ቁርአን ተምሮ ያስተማር ቁርአን ማስተማር ባትችል ሰዎች የሚማሩበትን መንገድ ማመቻቸት ቁርአን ቤት መስራት ከዛው ይካተታል አገሮች መደገፍ ከዛው ይካተታል ቁርአን ገስ ወቅፍ ማድረግ ብቻ ሰዎች ይሄ ቁርአን እንዲቀሩ ማመቻቸት ማገዝ መርዳት ይሄ ሁሉ ከዛው ስር ይካተታል ማለት ነው አዳሉ على الخير كفاعله ሰዎች ወደ ቁርአን እንዲመጡ ቁርአን እንዲቀሩ ወደ መስጂድ እንዲመጡ ግፊት ማድረግ ማነሳሳት ይሁሉ በዛው ይካተታል خيركم من تعلم القرآن وعلمه على الاطلاق እና ይሄ በጣም ልንገነዘበውና ልንረዳው የሚገባ ሐዲስ ነው ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ من قرأ حرفا من كتاب الله ከአላህ ኪታብ አንድ ሐርፍ ያነበበ فله بها 10 حسنات
فله بها 10 حسنات ለሱ በዛ በቁርአን በአንድ ፊደል 10 ሐሰናት ያገኛል አሉ 10 ሐሰናት እንግዲህ ሱብሃንአላህ በጣም የሚገርም ነው እንግዲህ ቁርአን ውስጥ ያለ ፊደል ስንት ነው በጣም በብዙ ሺዎች የሚቆጠር ነው አንድ ጊዜ ስታختም እኮ በሚሊዮን የሚቆጠር አጅርም ታገኘው አንድ ጊዜ ለማختም በ3 ቀን ታختማለህ በአንድ ቀን ታختም ትችላለህ ግን በሚሊዮኖች የሚገኝ አጅር እና ምንዳ በአላህ ዘንድ ይጻፍልሃል ስለዚህ ይሄ ቁርአን ለኛ በጣም ትልቅ አጅር ነው ትልቅ ውበት ነው ክብር ነው ይሄን ቁርአን እንወቀው እንቅራው ወደ ቁርአን እንዝር እንምጣ ለማለት ነው ኢንሻአላህ በሰማነው አላህ ተጠቃሚዎች አላህ ያድርገን ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱ